ዘመዶች ስትቆሩ ይሄን እንድታስቡት እውነቴን ነው። በዚህ ስጋ እኮ ነው ትፍ አለና ከዚህ ስጋ ከምራቁ ትፍ ብሎ እውሩን አይኑን ቀባና ሂድ አይኑ በራለት። ይሄ ስጋ እኮ ነው እንዲህ ያለውን እጅ ዘርጋው እጅን መዘርጋት የ38ቱን በሽታ ይሄ ስጋ እኮ ነው። ተነስ አልጋን ተሸከም ብድግ። ይሄን ስጋ እኮ ነው የምንቆርበው። ስትቆሩ ይሄን ሁሉ ጸጋ እንደምትቆርቡ ታውቃላችሁ። ይሄን ሁሉ ይዞ እኮ ነው ክርስቶስ ወደኛ የሚገባው። እንግዲህ ይሄን እድል ላይ የሰጠን እኔ እውነቴን ነው የምነግራችሁ ወገኖች። እኔው ክርስቶስ ሊመጣ ነው ብላችሁ እንድትፈሩ ሳይሆን ይሄ እድል ባካችሁ ያመልጣችሁ። ኋላ ግን ይሄ ስጋ የሚመጣም ሊፈርድብን ነው። አሁን ይሄን እድል ነው የሰጠን እንድንበላው እንድንጠጣው። እንደዚህ ያለ አባት እስኪ ፈልጉና አምጡ። አለ እንዴ የገዛ ስጋውን የሚያበላ የገዛ ደሙን አጠጥቶ የሚያነጻ ወዴት አለ? ክርስቶስ ይሄ ስጋ ሁሉ ያደረገ ነው።